ሰላም እንዴት ናችሁ? በዛሬው ቪዲዮ በጣም ጠቃሚ ነገር ይዤላችሁ ቀርቤያለሁ። በመግቢያው ላይ እንዳያችሁት ክሮምን ስትጠቀሙ ልትጠቀሟቸው የሚገቡ በጣም አሪፍ የሆኑ 5 ቤስት የክሮም ፊቸሮችን ይዤላችሁ ቀርቤያለሁ ማለት ነው። እነዚህን ፊቸሮች ስትጠቀሙ በጣም አጠቃቀማችሁን ቀለል ያደርግላችኋል። እንዲሁም ደግሞ ከሴፍቲ አንጻርም እንዲሁም በጣም ፋስት የሆነ ነገር ነው የምታገኙት እና አክቹአሊ 5 ብቻ አይደለም ቦነስ ቲፕ ማስቀምጬላችኋለሁ። ቦነስ ቲፕ ላይ ያስቀምጥኩላችሁ ደግሞ ብዙዎቻችሁ እንደምትወዱት እርግጠኛ ነኝ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ አሁን ቀጥታ ወደ መረጃው ስንገባ እንደነገርኳችሁ 5 ነው ይዤላችሁ የመጣሁት። እነዚህን 5ቶች ግን በደረጃ አይደለም ያስቀመጥኳቸው ጀስት ቁጥር ለማስያዝ ነው እንጂ ጀስት ሁሉም ጠቃሚ ነገር ናቸው። ስለዚህ ዝም ብላችሁ 5ቱ ነገሮች እዩና መጠቀም ትችላላችሁ። በተለይ እንደምትወዷቸው እርግጠኛ ነኝ ማለት ነው። ስለዚህ አሁን ቀጥታ ወደ ክሮም ብራውዘር እገባለሁ እና አንደኛ ላይ እና ጀስት እኔ ሁሌ የምጠቀመው ነገር ቢኖር የክሮም አዲሱ ፊቸር ነው። ይሄ ነገር ምንድነው? ትራንስሌት ነው። እዛው ክሮም ላይ ብራውዘር ላይ ማለት ነው አዲስ ትራንስሌት ታብ መጥቷል። ይሄ ትራንስሌት ታብ ምንድነው የሚጠቅመን? አንድ ዌብ ፔጅ ላይ ብንገባ ብራውዘር ወይም ደግሞ ዌብሳይት ላይ ብንገባ ያን ዌብሳይት የሚያወራው ነገር ባናቅ ወይም ደግሞ እንግሊዘኛ ባናቅ ወይም ደግሞ አንዳንዴ በፈረንሳይኛ በጀርመንኛ ምናምን ነገር ይመጣል። ስለዚህ ያን ዌብሳይት ባለማወቃችን ምክንያት እንወጣለን። ነገር ግን እዛው ዌብሳይት ላይ ሆነ ትራንስሌት አድርገን ወደምንፈልገው ቋንቋ አማርኛ ማለበት ወደዛ አድርገን መጠቀም እንችላለን። ለምሳሌ አሁን አንድ ብራውዘር ላይ ወይም ደግሞ አንድ ዌብሳይት ላይ ልግባ። እዚህ ጋር ለምሳሌ ዝም ብዬ አሁን አንድ ነገር ሰርች ላድርግና ይመጣልኛል እንደዚህ። አሁን ይሄ የመጣልኝ ወይ እንግሊዘኛ ነው ወይ ደግሞ ሌላ ቋንቋ ነው እንበል እና ያን ቋንቋ ደግሞ እኛ እናውቀውም። ስለዚህ እኛ እንዲገባን ወይም ደግሞ እኛ ወደምናውቀው ቋንቋ ለመቀየር እዚህ ጋር 3 ነጥብ አለች፣ እሷን እንጫናለን። ከዛም በኋላ እዚህ ጋር ስንሄድ ትራንስሌት ሚል ይመጣላችኋል። ይሄ ምናልባት ካልመጣላችሁ የግድ ክሮም ብራውዘራችሁን አፕዴት ማድረግ አለባችሁ። አዲሱ ላይ ነው ያለው። ስለዚህ ትራንስሌት የምትለውን አንዴ ይጫናለሁ። የዛን ሰዓት ለምን ያደርግልኛል? ይሄው እንደምታዩት ከስር አዲስ ታብ ከፍቶልኛል። አሁን ወደ አማርኛ ቀይሮልኛል። እንደምታዩት ቅድም በእንግሊዘኛ ነበር እንዳለ፣ አሁን ታቡ እንዳለ ወደ አማርኛ ተቀይሯል ማለት ነው። ስለዚህ ያልገባንን ነገር እንደዚህ አድርገን ትራንስሌት ማድረግ እንችላለን። ለምሳሌ አሁን እንግሊዘኛ ላይ አድርገውና ዌብሳይት ላይ ብገባ አሁን ለምሳሌ ከላይ አንደኛ የመጣልኝን የፔፓል ሰርቪስ ዌብሳይት ላይ መጣ። እንደዚህ አይታችኋል፣ በእንግሊዘኛ ነው። አሁን ቀጥታ የቀደሟ 3 ነጥብ ነካለው። ከዛም ትራንስሌት ምትሏን ስትጫን እንደምታዩት አሁን ሎድ ያደርግና ወደ አማርኛ ይቀይርላችኋል ማለት ነው። እና ብዙ ቋንቋዎች አሉ። 3 ነጥብ ነክታችሁ ሞር ላንጉዌጅስ ብላችሁ ብዙ ቋንቋዎችን መምረጥ ትችላላችሁ። አሁን እኔ በእንግሊዘኛ መጥቶልኝ ወደ አማርኛ ቀይሬው ነው። ምናልባት ደግሞ የምትጠቀሙት የከፈታችሁት ዌብሳይት በአረብኛ ወይ ነው ነገር ከሆነ እንደዚህ አድርጋችሁ ወደ እንግሊዘኛ ቀይራችሁ መጠቀም ትችላላችሁ። ይሄ አንደኛና እኔ በጣም በብዛት የምጠቀመው እናንተም ተጠቀማላችሁ ብዬ ማስበው ነው። ሌላኛው ነገር ደግሞ ሁሌም አዲስ ከመጣ ጀምሮ ሁሌም የምጠቀመው ነገር ቢኖር ግሩፕ ታብ ነው። ግሩፕ ታብ ማለት ለምሳሌ አንድ ታብ ከፈታችሁ፣ ለምሳሌ እኔ ያወለውበት አሁን አንድ ታብ ይባላል ይሄኛው ማለት ነው። ተጨማሪ ታብ ደግሞ እዚህ ጋር ሌላ ለምሳሌ አሁን የራውተር ሴታፕ ፔጅ ሊሆን ይችላል። እነዚህን ታቦች አንድ ላይ ማድረግ ብፈልግ ምንድነው ማድረገው? አዲስ ክሮም ፊቸር ያመጣው ነገር ቢኖር ምንድነው አንድ ላይ ማድረግ ትችላላችሁ። ለምሳሌ አሁን ይሄኛውን ጫና አድርጌ ይዘዋለሁ። ይሄኛው አሁን የምጠቀምበትን ታብ ጫና አድርጌ ይዘውና ወደ ሌላኛው ታቤ ሳስጠጋ ግሩፕ ያደርግልኛል። እንደምታዩት አሁን ስከፍተው ግሩፕ አድርገውልኛል ማለት ነው። ሌላም መጨመር ስፈልግ ደግሞ እንደዚህ ጫነውና ወደዛ ስመልሰው ወደዛኛው ወደ ታቡ ስመልሰው 3 ግሩፕ ይሆንልኛል ማለት ነው። ይሄ ደግሞ የሚጠቅመን እንደምታዩት 3 ታብ ነው በአንድ ያስቀመጠልኝ። ይሄ የሚጠቅመን ደግሞ አንዱ ታብ ላይ ብገባ ወደ ሌላኛው ታብ ለመቀየር እዚህ ጋር እንደምታዩት ከስር አዲስ ነገር መጥቶልኛል። 3 ነው ያለው። ወደ አንዱ እንደዚህ እያደረኩ እየቀያየርኩ መጠቀም እንችላለን በቀላሉ ማለት ነው። እንደምታዩት ሺፍት እያደረኩ በቀላሉ መጠቀም እንችላለን። ይሄ ነገር ደግሞ በሁለተኛ ደረጃ ያስቀመጥኩት እናንተም ሁለት ተጠቀሙት የሚገባ በጣም ቤስት ፊቸር ነው ማለት ነው። ሶስተኛው ነገር ቢኖር ደግሞ አድ ቱ ሆም ስክሪን ነው። ብዙዎቻችሁ ይሄ ነገር ላታውቁት ትችላላችሁ። አድ ቱ ሆም ስክሪን ማለት በእርግጥ ቆይቷል። የሆነ አንድ ዌብሳይት ብገባ ለምሳሌ ትዊተር ወይ ፌስቡክ ላይ ወይ ዩቲዩብ ላይ ብገባ ያን ዩቲዩብ በስልኬ ላይ መጫን ሳይጠበቅብኝ ስልኬ ላይ አፑን ኢንስታል ከፕሌይ ስቶር ሳላወርደው በቀላሉ አፕሊኬሽን ከክሮም መጠቀም እንችላለን። ለምሳሌ አሁን አንድ ዌብሳይት ላይ ገባ ለምሳሌ ፌስቡክ ላይ ብሆን ልክ ፌስቡክ ላይ ያለው እዚህ ጋር 3 ነጥብ እንጫናለሁ። ይቀድማል 3 ነጥብ እንጫንና እዚህ ጋር አድ ቱ ሆም ስክሪን ይላል። ልክ አድ ቱ ሆም ስክሪን የምትለዋን ስትጫኑ እንደምታዩት አድ ቱ ሆም ስክሪን ሊያደርግላችሁ ስም ወይም ደግሞ የሆነ ነገር ይጠይቃችሁ ሎድ ያደርግና እናንተ የምትጠቀሙበትን ሆም ስክሪን የሚጠይቃችሁ እንደምታዩት በራሱ ስም ይሁን ከዛም አድ ለዋለሁ። የዛኔ እንደምታዩት ፌስቡክ ሃዝ አድ ቱ ዩር ስክሪን ይለኛል። ልክ ከክሮም ስወጣ እዚህ ጋር እንደምታዩት ፌስቡክ በቀላሉ ባጭሩ እንደ አፕሊኬሽን አይደለም፣ ነገር ግን እንደ አፕሊኬሽን በቀላሉ ይመጣልኛል። ልክ እሱን ስጫነው ምንም አይነት አፕ ሳላወርድ እሱን ታብ ብቻ ወይም ደግሞ እሱን ፔጅ ብቻ ይከፍትልኛል። ስለዚህ አንዳንዴ ስልካችሁ ስቶሬጅ የሞላ አፕሊኬሽን መጫን ላልቻላችሁ ይሄኛውን በመጫን በቀላሉ መጠቀም ትችላላችሁ ማለት ነው። እና አራተኛው ነገር ቢኖር በክሮም ላይ በብዛት ማወቅ ያለባችሁ ብዬ ማስበው ነገር ቢኖር ሴፍ ብራውዚንግ ነው። ሴፍ ብራውዚንግ ማለት አንዳንዴ ክሮም ላይ ስንጠቀም ማይሆኑ ዌብሳይቶች ላይ ልንገባ እንችላለን። ምናልባት ቫይረስ ያለባችሁ ሊሆኑ ይችላል ወይም ደግሞ ሀከሮች የላኩላችሁ ዌብሳይት ሊሆን ይችላል። ስለዚህ እነዛን ዌብሳይቶች በቀላሉ ለማወቅ ምን ማድረግ አለባችሁ? 3 ነጥብ ትጫናላችሁ። ከዛም ወደ ሴቲንግ ትገባላችሁ። ወደ ሴቲንግ ከገባችሁ በኋላ ወደ ላይ ስታደርጓት እዚች ጋር ፕራይቬሲ ኤንድ ሴኩሪቲ የሚላለ ፕራይቬሲ ኤንድ ሴኩሪቲ ስትጫኑ ሴፍ ብራውዚንግ የሚላለ አይታችኋል። ሴፍ ብራውዚንግ የሚላለ እሱን ትጫኑና አሁን እኔ ኖርማል ስታንዳርድ ፕሮቴክሽን ላይ ነው ያለው። እናንተ
ኖ ፕሮቴክሽን ላይ ሊሆን ይችላል ምናልባት ማለት ነው። ስለዚህ ኖ ፕሮቴክሽን ላይ ከሆነ ወይ ኢንሃንስድ ፕሮቴክሽን ወይም ስታንዳርድ ፕሮቴክሽን ላይ ማድረግ አለባችሁ። ምክንያቱም አንዳንድ ዌብሳይቶች አሁን ምናልባት ብዙዎቻችሁ አስተውላችሁ ሊሆን ይችላል የሽልማት ምናምን ነገር እያሉ ብዙ ዌብሳይቶች ይመጣሉ። ስለዚህ ከነዛ ዌብሳይቶች ራሳችንን መጠበቅ የምንችለው ስታንዳርድ ፕሮቴክሽን ወይም ደግሞ ኢንሃንስድ ፕሮቴክሽን ላይ ካበራን ብቻ ነው። ስለዚህ እንደዛ ስናደርግ ወደ ዌብሳይት ላይ እየሄድን እያለ በቀላሉ ይህ ዌብሳይት አደገኛ ነው ብሎ ከላይ ይነግረናል። ለምሳሌ አንድ ፔጅ ላይ ቢሆን ለምሳሌ እዚህ ጋር አንድ ዌብሳይት ላይ ቢኖር እዚች ጋር በቃ ተጠቀምኳችሁ ቦታ ላይ ሴኩር እንዳልሆነ ምናምን ነገር ይነግራችኋል። ስለዚህ በቀላሉ የፊሽንግ ሳይቶችን በቀላሉ ማወቅ ትችላላችሁ ማለት ነው። አምስተኛው ደግሞ ምናልባት አንዳንዶቻችሁ ልታውቁት ትችላላችሁ ኢንኮግኒቶ ብራውዚንግ ይባላል። ይሄ ኢንኮግኒቶ ብራውዘር ማለት አንዳንድ ብራውዘሮች ምን ያደርጉታል ፕራይቬት ብራውዘር ይባላል። ልክ እሱን ለመጠቀም ከፈለጋችሁ ገብቼ ላሳያችሁ 3 ነጥብ ትጫናላችሁ ኒው ኢንኮግኒቶ ታብ ይላል። ይሄን ከነካው ምናልባት ይሄ ስክሪን ሪከርደር ሊቆም ይችላል ወይም ደግሞ አያሳያችሁም በጣም ሚስጥረኛ ብራውዘር ስለሆነ ማለት ነው። ልክ ኒው ኢንኮግኒቶ ብላችሁ ስትገቡ አጠቃላይ በዛ ብራውዘር ላይ ኖርማል እንደዚህ የሚከፍትላችሁ፣ ነገር ግን እዚህ ውስጥ ገብታችሁ የምታደርጉት ነገር እንዳለ ክሮምም አይመዘግበውም ማንም የእናንተ ሚስጥር አያይም ማለት ነው። ስለዚህ በነፃነት እዚህ ብራውዘር ላይ ገብታችሁ የምትፈልጉትን ነገር ሰርች አድርጋችሁ ካገኛችሁ በኋላ መውጣት ትችላላችሁ። ማንም የእናንተን ሳይት አያይ ማለት ነው። ስለዚህ እዚህ ጋር ኒው ኢንኮግኒቶ ታብ ይላል። እሱን ተጭናችሁ መጠቀም ትችላላችሁ። እኔ ያላሳየዋችሁ ልክ ይሄን ብነካው ለእናንተ ሪከርደሩ አያሳይም ምክንያቱም ፕራይቬት ፕሌስ ስለሆነ ማለት ነው። እና ቦነስ ያልኳችሁ ጋር ስመጣ ቦነሱን በእርግጠኝነት ትወዱታላችሁ ብዙዎቻችሁ። አንደኛው ቦነስ ማለት ነው ብዙዎቻችሁ ብራውዘር ስትጠቀሙ ወይ ደግሞ የሆነ ነገር ስትጠቀሙ ዳርክ እንዲሆንላችሁ ትፈልጋላችሁ፣ በዳርክ ቲም እንዲመጣ ትፈልጋላችሁ። ይሄንም ደግሞ ክሮም ብራውዘር አትኳቶ ይዟል። ይሄን ለመጠቀም እንደምታደርጉ 3 ነጥብ አለች እሷን ትጫናላችሁ። ከዛም ሴቲንግ የሚላለ ሴቲንግ ትጫኑና ወደ ላይ ታደርጋላችሁ። ልክ ወደ ላይ ስታደርጉ እዚህ ጋር እንደምታዩት ቲም ይላል። ልክ ቲም ትሏን ስትጫኑት 3 አይነት አማራጭ ያመጣላችኋል። አንደኛው ሲስተም ዲፎልት ነው፣ ሁለተኛው ላይት ነው፣ ሶስተኛው ዳርክ ነው። ሲስተም ዲፎልት ማለት ስልኬ ምናልባት አንዳንዴ ባትሪ ሲቨር ሞድ ላይ ሳደርገው ክሮም ብራውዘር አውቶማቲካሊ ይሄን ብራውዘር ወደ ዳርክ ሞድ ይቀይረዋል ማለት ነው። ላይት ደግሞ አሁን ያለውበት ላይት ነው። ዳርክ ደግሞ በዳርክ ሞድ ለመጠቀም ነው። ስለዚህ ዳርክ ሞድ ሳደርገው እንደምታዩት ብራውዘሩ ወይም ደግሞ አፕሊኬሽኑ በጥቁር ሆኗል ማለት ነው። በጣም ደስ ይላል። ስለዚህ ማታ ልትጠቀሙ ስትሉ ሊሆን ይችላል ወይ ደግሞ ብዙዎቻችሁ ዳርክ ሞድን ትወዳላችሁ፣ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና እንደ ቦነስ ደግሞ ተጨማሪ 2 ነገሮች ልንገራችሁ። አንደኛው ምናልባት ልታውቁ ትችላላችሁ፣ ይሄን ብዙ አላብራራላችሁም፣ ዲስክቶፕ ሳይት ነው። አንዳንዶቻችሁ አሁን በስልክ ላይ ብራውዝ ማድረግ ማንችላቸው ዌብሳይቶች አሉ። እነዛን ዌብሳይቶች ምን እናደርጋለን እዚህ ጋር ዲስክቶፕ ሳይት የሚላል እሱን እናበራና እንደምንፈልገው እንደ ኮምፒውተር አድርገን ስልካችንን መጠቀም እንችላለን። ሌላኛው ነገር ደግሞ ላይት ሞድ ነው። ክሮም ላይት ሞድ አለው። ላይት ሞድ ማለት የምንጠቀመው ብራውዘር ፋስት እንዲሆን ወይም ደግሞ ብሩ ብዙም እንዳይበላብን ከፈለግን ላይት ሞድን ማብራት እንችላለን ማለት ነው። እዚህ ጋር እንደምታዩት ላይት ሞድ የሚላለው ወደ ላይ ስናደርገው ላይት ሞድ የሚላለው አሁን ኦፍ ላይ ያለው ልክ እቺን ኦን ካደረጋችሁ በኋላ ካሁን በኋላ ሎድ የምታደርጉት ዌብሳይት ሆነ ማንኛውም ነገር በጣም ፈጣን ይሆናል። ያን ያህልም ደግሞ ስሙዝ የሆነ ኮኔክሽን የምታገኙት በጣም ማለት ነው። ስለዚህ እነዚህ ነገሮች ተጠቅሟችሁ ሁሉንም እንደምትወዱት ተስፋ አደርጋለሁ። ከቦነሱ ጋር በአጠቃላይ ወደ 8 የሆነ የክሮም ፊቸርን ይዤላችሁ የመጣሁት እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ጠቃሚ ነገር ይዤላችሁ ቀርባለሁ። ያልገባችሁ ወይም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት አስቀምጡልኝ። ይመቻችሁ ባይ